ሰላም ጤናና ሰላም ከእናንተ ጋር ይሁን። የሃሽታይምዝ ነው ቲዩብ ቤተሰቦች እንኳን ወደ ጊዜው አሁኑ ቲዩብ በደህና መጣችሁ። በዛሬው ቪዲዮአችን በዩናይትድ አረብ ኤሚሬትስ በዱባይና አቡዳቢ ለምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በጣም ወሳኝና አስፈላጊ መረጃ ይዤላችሁ ቀርቤያለሁ። የፋይዳ ዲጂታል መታወቂያ ፋይዳ ዲጂታል አይዲ ምዝገባ በዱባይና አቡዳቢ ይፋዊ በሆነ መንገድ ተጀምሯል። ለመሆኑ ይህ መታወቂያ ለእናንተ ምን ይጠቅማል? ለመመዝገብስ ምን ሰነዶች ያስፈልጋሉ? እስከ ቪዲዮ መጨረሻ አብራችሁን በመቆየት ሙሉ መረጃውን ማግኘት ትችላላችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጥታ ወደ ጉዳያችን የፋይዳ ዲጂታል መታወቂያ ማለት ምን ማለት ነው? የፋይዳ ዲጂታል መታወቂያ እያንዳንዱ ኢትዮጵያዊና ትውልደ ኢትዮጵያዊ የሚሰጠው ዘመናዊና ማጭበርበርን የሚከላከል የዲጂታል ማንነት ማረጋገጫ ነው። ቀደም ሲል በውጭ ሀገር የምትኖሩ ዜጎች በሀገር ውስጥ ያሉ ህጋዊና ባንክ ነክ ጉዳዮችን ለመፈጸም በአካል መገኘት ወይም ረጃጅም ሂደቶችን ማለፍ ይጠበቅባችሁ ነበር። አሁን ግን ይህ አሰራር በፋይዳ ዲጂታል መታወቂያ አማካኝነት በከፍተኛ ሁኔታ እየተቃለለና እየዘመነ መጥቷል። በዱባይና አቡዳቢ የሚገኙ ኤምባሲና ቆንጽላ ጽሕፈት ቤቶች ይህንን አገልግሎት መስጠት ጀምረዋል። ምዝገባ መመዝገብ ጀምረዋል። እሺ አሁን ደግሞ ወደ ዋናው ጉዳይ እንለፍ። ለፋይዳ ዲጂታል መታወቂያ ምዝገባ ምን ሰነዶች ያስፈልጉናል? ሰነዶቹን በሁለት ከፍለን እንመለከታቸዋለን። አንደኛው የማንነት ማስረጃና ሁለተኛው ደግሞ የነዋሪነት ማስረጃ ነው። አንደኛ የማንነት ማስረጃ ጊዜው ያላለቀ ቫሊድ የሆነ ኢትዮጵያዊ ከሆነ ህጋዊ የሆነ የኢትዮጵያዊ ፓስፖርት፣ ትውልደ ኢትዮጵያዊ ከሆነ ደግሞ ቢጫ ካርድ ወይም ዜግነት ያገኙበትን አገር ፓስፖርት ወይንም ደግሞ ጥምር ዜግነት ከሆነ ያለውት የሁለቱንም ሀገራት ፓስፖርት በማቅረብ ምዝገባውን መመዝገብ ይቻላል ማለት ነው። ሁለተኛ የነዋሪነት ማስረጃ ፍሮም ዩናይትድ አረብ ኤሚሬትስ ከሚከተሉት አንዳቸውን በማቅረብ ምዝገባውን ማከናወን ይቻላል። አንደኛ የኤሚሬትስ የመኖሪያ ፍቃድ ሬዚደንት ቪዛ፣ ሁለተኛ የስራ ፍቃድ ወርክ ፐርሚት፣ ሶስት የአሽከርካሪነት ፍቃድ ድራይቨርስ ላይሰንስ ወይም የኮሚኒቲ መታወቂያና በዩኤኢ መንግስት የተሰጠ ህጋዊ ማስረጃ በማቅረብ ምዝገባውን ማከናወን ይቻላል ማለት ነው። ፓስፖርት የሌላችሁ ወገኖቻችንስ እንዴት ትመዘገባላችሁ? ፓስፖርት የሌላችሁ ከሆነ ከኢትዮጵያ ኤምባሲ ወይም ኮሚኒቲ የሚሰጠውን የድጋፍ ደብዳቤ በማቅረብ በቀላሉ መመዝገብ ትችላላችሁ። ስለዚህ ሰነድ የለኝም ብላችሁ ሳትጨናነቁ ይህንን እድል ተጠቅማችሁ የፋይዳ ዲጂታል መታወቂያን ማውጣት ትችላላችሁ ማለት ነው። አሁን ደግሞ የፋይዳ ዲጂታል መታወቂያ ማውጣታችሁ ምን አይነት ጥቅሞችን ይሰጣችኋል የሚለውን በዝርዝር እንመለከታለን። አንድ የንግድ እና ኢንቨስትመንት ፍቃድ በሀገር ውስጥ አዲስ የንግድ ፍቃድ ለማውጣት ለማደስና የኢንቨስትመንት ፍቃድ ለማግኘት ቀጥተኛ ማረጋገጫ ይሆናል። ሁለት የግብር ከፋይ ቁጥር ቲን ነምበር የቲን ቁጥር በቀላሉ ለማውጣት ይረዳቸዋል። ሶስት የቤትና የመሬት ጉዳዮች የይዞታ ማረጋገጫ ካርታ ለማውጣት፣ የስም ዝውውር ለማድረግ፣ የቤትና የመሬት ሽያጭ ወይም የኪራይ ውሎችን ለማጽደቅ እንዲሁም የውክልና ሰነዶችን ለማስፈጸም የፋይዳ ዲጂታል መታወቂያ ወሳኝ ነው ማለት ነው። አራት የተሽከርካሪ አገልግሎት የመኪና ግዥ፣ ሽያጭና የባለቤትነት ደብተር ሊብሬ አገልግሎቶችን ለማግኘት ይጠቅማል። አምስት የባንክና የቴሌብር አገልግሎት
ምናልባትም ለእናንተ በጣም ደስ የሚለው በሀገር ውስጥ በአካል መገኘት ሳያስፈልጋችሁ የባንክ ሂሳብ በኦንላይን ለመክፈት፣ ገንዘብ ለማንቀሳቀስ እና ከቴሌብር ጋር ለማስተሳሰር የፋይዳ ዲጂታል መታወቂያ ዋነኛውና ቁልፉ ነገር ነው። ምዝገባችሁን እንደጨረሳችሁ ሂደቱ እንዴት ይቀጥላል? ምዝገባው እንደተጠናቀቀ የእናንተ የፋይዳ ልዩ ቁጥር ፋይዳ ነምበር በሰጣችሁት ኢሜል አድራሻ ይላክላችኋል። ከዛ በኋላ ስልካችሁ ላይ ፋይዳ አፕን በመጫን ዳውንሎድ በማድረግ ዲጂታል መታወቂያችሁን በማንኛውም ጊዜና ቦታ በስልካችሁ ማግኘትና መጠቀም ትችላላችሁ። አሰራሩ በጣም ቀላልና ዘመናዊ ነው። ዱባይና አቡዳቢ የምትኖሩ ውድ ወገኖቻችን ይህን አጋጣሚ በመጠቀም የፋይዳ ዲጂታል መታወቂያችሁን ማግኘት ትችላላችሁ ማለት ነው። ለዛሬው ያዘጋጀውላችሁ መረጃ ይህን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። በኤሚሬትስ ለሚኖሩ ጓደኞቻችሁ እንዲደርስ ሼር አድርጉላቸው። የተለያዩ ጥያቄዎች ካላችሁ ኮሜንት ስር ጻፉልኝ፣ አስቀምጡልኝ። ሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ታይም ኢዝ ናው ቱ ዱ ኤቭሪቲንግ። ጊዜው አሁን ነው።